ሳገባለ ባሌ ምሳል ሰራለትም አልሰማውም ከስራ መጥቶ እንትን ካላገዘኝ ቤትን ካላጸዳልኝ እፈተዋለሁ ሚስቴ ቤት ስገባ ብዙ ነገር ምግብ ሰራፍታ ጨሳ ካልጠ እንትን ካላለችኝ እፈታታለች ሚስት አይደለችም እንዴ ተቃዋሚ ፓርቲ እኮ አይደለም የምታገቡት እኔ ምልሽ ሳጅን ማለት የኔ ፍቅር ወይ ሳጅን አላላት እኔ እና አንቺ አልጋ በቁጥጥር ስራው ለን የምናወራው ጋብቻው ፊት ምንም ነገር ማድረግ አልፈልግም እኛ ይኸውላችሁ በዚህ ቻናል ማለት ነው እንዲህ የሚሉትን ሰዎች እናበረታታለንሽ ባይዘውያችን ላይ እዚህ ቻናል ውስጥ ብትመጡ ሰዎች ማለት ነው እንትን ብቻ አታገኙ ዝም ብላችሁ ስቃችሁ አትወጡሽ ተምረን ነው የምንወጣ በስርዓት ታይማችንን ዌስት አናደርግ እቺን 10 ብቱን 15 ደቂቃም ቱን 20 ደቂቃ አብረን ምን ቆይባትን ሰዓት ዌስት አናረጋትም እንዝናናባታለን እንማርበታለንሽ ይሄ ሙሉ ጋራንቲ ሰጣችኋለሁ ዲል እዚህ ሰላም ኢትዮ ዛሬ ባበደ ቪዲዮ ተመልሰን መጣናል ዛሬ ቪዲዮአችን እንደተለመደው አስቂኝ ያዝናኝ አነጋጋሪ የተለያዩ ቪዲዮዎችን ይዘንላችሁ መጣናል ይው ኮንሲስተንት ለመሆን እየሞከርን ነው በሳምንት 3 ቀን ማክሰኞ አርብና እሁድ ከ12 ሰዓት ጀምሮ ፋፋሉ የሚያዘናናችሁ ቪዲዮዎች ቁጭ ብላችሁ በነፃ ማየት ትችላላችሁ ከእናንተ የሚጠበቀው ሁለት ነገር ብቻ ነው የቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ ማድረግ ነው ወደ ቪዲዮ አባት ኤሌክትሪክ ነህ እንዴ ለምን ልቤን ነዘርከው በሴቶች ተጀመረ የፒካፕ ላይ ደም አንቺ አምሻል ወይኔ የዛሬው ሙቀት ደግሞ ይለያል እንዴት ሁለት ፀሐይ ስለወጣ ወንድ ልጅ ደግሞ ለካሽ ኮራና ኦኬ እኔ ንጹሃይ ኦኬ ምን አንቺ ጤነኛ አይደለሽም እንዴ ይቅርታ ሰው አለ እንዴ አዎ ምን ነው ዊ ሶሪ መላክ አላልኩም ጂጋቢዳል ያው እቺ ቢስራት አልባሻችሁ እቺ ቢስራት ግን በሴቶች ተለምዶ እንዲዱ አፕሮች ማድረግ አረጉም እኮ ለቪዲዮ እኮ ነው አረጉም አብዛኛው ሴቶች ኧረ በእናትሽ አንቺ ልጅ ይልኝ አባት እንቅልፍ ነህ እንዴ ኧረ አይደለም አንተን ሳስብ እኮ ረፍቴን አገኛለሁ እንቅልፍን እኮ ሲያስቡት ሳይሆን ሲተኙት ነው ረፍት የሚገኘው የኔ እናት እቺ ያማታል እንዴ ተኖር ነህ እንዴ አይደለም ህይወቴን እኮ አጣፈጥከ ውይ አባቴ ከሳስቆንኩ ግን ሁሌ እንደዚህ ነህ እንዴ እንዴት እንደዚህ ዘናጭ እንጂ ሴትዮ አትፈታም እንዴ ቢለው አትፈታም እንዴ ኧረ በእናትሽ አንቺ ልጅ ዞር በይ አትፈታም እንዴ ሴቶች እስኪ አፕሮች አርጉ ችግር የለውም አርጉ እስኪ ብላል አርጉ አንዳንዴም አርጉ አሁን እንደኔ አይነት ሚፈራ ሰው አለ ሴት ሚፈራ መቅረብ ማይችል ሰው ሲኖር እንደዛ ብታረጉ አሪፍ ነው አይመስላችሁ ማዘር ስራ ቀጥታ ማዘዝ ሲደብራት ማዘር ስራ ቀርታ ይመስለኛል ማዘዝ ሲደብራት ኦኬ እስኪ ቃል ሊጠበው መቼም ተከምሯል እንዴማ ምን ሆነሽ ነው አረን ያጥበዋለሁ እሺ ጎሽ ግን እንዲህ ሳትባሉ ስሩ እንዲህ እስክትባሉ አጠብቁ ይጠቢው ይሄኛው ደግሞ በምን ይወጣ እስኪ ጓዳውን ላስተካክለው መቼም የእብድ ቤት መስሏል አረን ያስተካክለዋለሁ እዴ አይዞን የኔ ልጆች ደከማችሁ አይደል በቃ ምሳ የለም እኔ እሰራለሁ አረን እሰራዋለሁ አረ አንቺ ዲን ያለ ምንድነው ሸሚዛቸው ነገር እንዴ ስራችሁ ስሩ እንጂ ልጆች ስሩ እገዙ እናታችሁ እንዴ አደክሞሻል ተቀመጪ አይ እሰራዋለሁ ችግር የለውም በቃ እሺ ካልሽ ምን ይደረጋል በዛውም እንጀራ የለም ጋግሪ ወጡም አንድ ከሚሆን 3 አይነት አድርጊው ስለተከራከርሽኝ እንጂ እኔ እሰራው ነበር ወይ ይሄ ወለል እንዴት ነው በከተው ለወል ብለው መሰለኝ አዎ ለወል ብለው በቃ ባልሰማ እንቆሽሿል አይደል ይሻላል አይደል እዛ ለወል ብለው አዎ ወልውዩ አዎ በቃ ዝቅ ብዬሽ ወለውል ወገቤን ቢያመኝ ነው ወይ አንሸራቶኝ ወድቅ ነው ይሁን ወለውለው አለው እሺ በቃ ወለውለው አለው ይሻላል እኔ እኮ ወለውለው ነበር አሶስ እማዬ ሄደች እኔ እንጃ ጓዳነች መሰለኝ አይው አሁን ሌላ ስራ ካዘዘች አንተ ነው የምትሰራው ምን ለምስ ይባል እኔ ደክሞኛል የሰራሁትን አላየም እንዴ እኔስ ቁጭ ብዬ ነበር ብቻ ተጋገዙ በደም አንቺ ካላገባሽ ምን አገባኝ እኔ ማሰራው ወይ በስመ አብ ቤቱ ሁሉ የቆሸሸ ልብስ አይደል እንዴ ወይ እንደው ምን አድርገዋለሁ ልጠበዋ መቼ የሚበዛ ላሽ ያሉ ነው እዝራ አቤት ና ማይክ አውጣልኝ ልብሱን ልጠብ ውጪ ናቸው ባልዲዎቹ ሁሉም አሉልሽ ሚታሽ ነኝ በባልዲ ውሃው መልተሽ አምጪልኝ ወይ አይገርምም ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል
እሺ እሱ ነው ጫውቱልኝ ነው አውጡልኝ እጄን ደክሞኛል እንኩ ግማሹን ውሰድ ጎበዞች አሁን እመጣለሁ እሺ እስከዛ ዝም ብላችሁ ማጠብ ጀምሩ እስክመጣ ነው ስመጣ አቀበላችኋለሁ አይመጡም ማዘር እፈይ ግን እንትን በሉ አይ ልጆች ምናምን ስሩ ቤት ውስጥ ተገዙ እናታችን እንዲ ጥቃሙ እንዲ መስራት ያን ያህል እንዲ አሁን እኮ የለም ኑ ስሩ ተነሱ አሁን ካለ መደብደብ ነበረ ድሮ አንዳንድ ቤቶች ላይ አሁን ግን እንዲ አይ እንዲ እስክትወድ ድረስ አጠብቁ ስሩሽ ስሩ ነው እንዴ አናጺ እንደምትፈልጉት ነግሮኝ ነበርና አናጺ አንፈልግም ግንበኛ ነው የምትፈልጉት አናጺ ትፈልጋለህ ግንበኛ ነው በግድ ነው ስራ ሲጠፋ እንዲ ነው የምፈልገው ይቅርታ አናጺ ብላችሁ ነው ግንበኛ ነው የምፈልገው ይሄ አሟል ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላል ሽፍት እኔ ግንበኛ ነኝ እንደዚህ እስከምትሆን ለምን ብበላ ይሻላል እኔ እኮ ግንበኛ አረ ሂድ ለምን ብላ እንደዚህ አሁን ደግሞ በተለ ለምን ነው ያሟል እርዳኝ ወንድሜ ዝራበኝ አባይ ተቸገርኩ አይዞ ተረጋጋ ምን ሆነ አይዞ በቃ ይኸው አይዞ ያለ ቢዝነስ ለለመንከኝ ስለምን አመንከኛል እኔ ግን አናጺ ነኝ በና አንድ ምስማር ልምተበናል አንድ በና ስራ አብዛኛው ሰው ስራ ያጣ ወደ ልመና ይገባል ስለዚህ ለምን ገቡ ብለን መፍረድ የለብንም ጥሩ ነው ማለትም መጥፎ ነው ማለትም አንችልም ግን ሚሰራ ሰው አበረታቷ ሚሰራ ለምን አታበረታቱም እኮ እናንተ ችግራችሁ እሺ እኔን አበረታቱኝ እሺ ምታበረታቱ ከሆነ አበረታቱኝ ቪዲዮውን ላይክ አድርጋችሁ ሰብስክራይብ ታደርጉና ኮሜንት ላይ ደስ ያላችሁን ጻፉ እስኪ እኔን አበረታቱኝ እንዳበረታታችሁኝ ቆጥሯለሁ እኔ የማይሆን ጥያቄ የሚጠይቀውና የማይሆን መልስ የሚመልሰው ያበደዱ አይ እና ምን ሆኖ ነው የሞተው ያው መኪና ለመሻገር ሲሞክር ነው መኪና ገጭቶት አይ ነድፎት ከዛ በካንሰር አይ ነድፎት አላለው ጉንፋን አሞት አስነጥሶ ሞተ በካንሰር ተሰቃይቶ ጉንፋን አሞት አስነጥሶት ሞተ የምርህን ነው የገጨው ሰውዬስ ምን አለ አዝኛለሁ አለ ስለገጨው አይ ወርዶ በኩርኩም ስለመታው እና የገጨው ሹፌር ከሰሳችሁት አይ ሸለም ነው ምን እና ኢንሹራንስስ ምን ሰጣችሁ የተገጨበትን መኪና ማስታወሻ ብለው ሰጡት አይ እስኪ አስነዳኝ እስኪ ያበረ ግጥምጥም ነው አሁን ደግሞ ቻምፕ እየተመለሰልን ነው አንዳንድ ቪዲዮ ላይ ችግር ነው ግን ያበሩ ቢያስቁ ቪዲዮዎች ባሉት በጣም ያበረ እየተመለሰ ነው ቻምፕ አሁን ላይ ይመስለኛል ብዙ ቪዲዮዎችን ያገኘው የምራቁስ ነገር ሳገባለ ባሌ ምሳል ሰራለትም አልሰማውም ከስራ መጥቶ እንትን ካላገዘኝ ቤትን ካላጸዳልኝ ፈተዋለሁ ሚስቴ ቤት ስገባ ብዙ ነገር ምግብ ሰራርታ ጫሳ ካልጠቅ እንትን ካላለችኝ እፈታታለች ሚስት አይደለችም እንዲ ተቃዋሚ ፓርቲ እኮ አይደለም የምታገቡት ትዳር እኮ ፉክክር እንዲ ካላረገች አላረግም ይሄ ቅድመ ሁኔታ ያለው ካረክሽልኝ ነው ማረግልሽ አንድ ስትራመጂ ነው ምራመደው አይደለም ትዳር እኮ መዋደድ መተሳሰብ ነው ሚስትክ በጣም ያበረ ነገር ነው ውዴ ምን ዛምሳይ ለምሳሌ ምን ነው ምናምን ብለ በፍቅር መጣይቀው ነው እንጂ ስላልሰራሽ ትወጫለሽ ከዛም በኋላ እኔ ሚስት ስለሆንኩ አሽከራ አይደለም ለሱ ምግብ ካገባሽ በኋላ ባልሽ ምግብ ባለ መብላቱ ቀንሽ ሁሉ ሊረበሽ ይችላል ወይኔ ማሪ ርቦት ዋለ ብለሽ ማለት ነው እኔ አሁን ያው ሰርጀሪ ስለሆነ የሚሰራው ጧት ወጥቶ እስከ ማታ ላይ በላ ይችላልና በጣም በቃ ሰው ራሱ ማዋራት ነው የሚያስጠላኝ በጣም ከማዘኔ የተነሳ ባሌ ታይበላው አለ ብዬ ትዳር ይሄ ፉክክር እንደ ተቃዋሚ ፓርቲ ካላረክሽልኝ አላረግልሽም እና ይሄ እንዴት ነው የሥራ መግቢያ ሰዓት አትይዛችሁ የምትገቡት መስሪያ ቤት የምትገቡት አይደለም ይሄ 6 ሰዓት ያበደ ኮርስ ነው በነፃ ዝም ብላችሁ ነው እንዲ ካልደረስክ እንዲ ያልደርስልኝ ፉክክር አይደለም ጭራሽ በጣም ስለምትዋደዱ አይደለም ምሳን አይደለም ቤት ማጽዳትን አይደለም ምንም ገላችሁን ተሰጣጣችሁ ይል እንዴ አርግዛችሁ ወልዳችሁለት ይል እንዴ ገና በዚህ ሜንታሊቲ አትግቡ ወደ ትዳር ሜንታሊቲያችሁ ይስተካከል የወንዶቹም የሴቶቹም እኔ አይ ዶንት ኖ አፍቅራችሁ አታውቁም ካልሆነ ፍቅር እኮ አይደለም ይሄን ስንት ነገር ያስደርጋል ስንት ነገር እንዴ ምራቅ እየተሳሳማችሁ ሼር የምታረጉ ሰዎች ለምሳ አልሰራራለሁ እንከራከራለን ጃብሪ ነገር ምራቅ እየተሳሳማችሁ ሼር የምታረጉ ሰዎች ባምባላ አይሆንም እኔ እንኳን ምግብ መስራት ስለማልወድ ነው ቡና ማፍላት ምናምን ግን ችግር የለውም ዋናው መበላቱ ነው ባይዘው እና
ሰው ሁሉም ፍቅሩ የሚገልጽበት ሜትድ ይለያያል። እኔ አሁን ፍቅሬ የምገልጽበት የተለያየ ነው። ለባሌ ግን ሁሌ እየሰራው እስከ ዘላለም ብኖር ራሱ ደስታዬ ነው። ለኔ ሽንፈት ውርደት አይደለም። እሱም ለኔ ቢሰራ ሽንፈት ውርደት አይደለም። ሳልሰራ ብጠብቀው ደግሞ እቺ ሚስት አይደለችም እንደው ገደል ትግባ አይለኝም። ምክንያቱም ፍቅራችን በመብላት ቤት በማጽዳት ምናምን ላይ የተመሰረተ አይደለም። ፋውንዴሽኑ ከእህል በላይ ነው እና በዚህ አትፎካከሩ። በጣም ያበደ ነገር እኮ ነው። አያችሁ አይደል? በቃ ያበደ ትምህርት ነው። አሁን ይሄ ያገቡ ሰዎችን ጀጅ ለማድረግ አይደለም፣ ግን ያላገባችሁ ልታገቡ የምታስቡ ሰዎች የግድ ሜንታሊቲ ሁሉም ነገር ላይ አሁን እየገባ እያለ የመጣው ነገር የአብዛኞቹ ችግር መፍትያቸው የእውቀት ማነስ ነው እና ኢጎ የሚባል ነገር አለ። በቃ ሁለቱ ናቸው እንጂ በቃ እውቀት ያለው ሰው አሁን ስለ ትዳር አውቆ ብሎ ቢገባ ሰው በኋላ ላይ አይቸገርም። ገባችሁ አይደል? ስለዚህ ትምህርትም ትዳርም ሁሉም ነገር ቅድሚያ ትምህርት ያስፈልገዋል። የሆነ ኖሃው ያስፈልጋቸዋል። ገባችሁ አይደል? ስለዚህ እንዲህ ያባበረ ነገር አሰረታችኋለች እና በቃ በጣም እዳ የለውም። የፍቅር እዳ አያስፈልግም። ገባችሁ አይደል? እዳ ሊኖርባችሁ አይገባም። እሱ እንደዚህ ስላደረገልኝ እንደዚህ ላድርግለት ምናምን ሳይሆን መስጠት አለባችሁ ፍቅር ላይ። በቃ እንደዛ ነው። እንደዛ ይመስለኛል። አይመስላችሁ? እስኪ ኮሜንት ላይ ጻፉልኝ። እናንተ ያላችሁ ስለ ትዳርና ስለ ፍቅር ያላችሁ ሀሳብ ምንድን ነው? ኮሜንት ላይ ጻፉልኝ። ፖሊስ ቸከስ ሲጀነጅን ይሄ ያበደ ነው። ኦኬ እኔ የምልሽ ሳጅን ማለት የኔ ፍቅር ወይ ሳጅን አላላ እኔ እና አንቺ አልጋ በቁጥጥር ስር ውለን የምናወራው ከጋብቻ በፊት ምንም ነገር ማድረግ አልፈልግም። እኛ ይኸውላችሁ በዚህ ቻናል ማለት ነው እንዲህ የሚሉትን ሰዎች እናበረታታለንሽ። ምንም አሁን ጊዜያችን ዘመናችን እንደዚህ ነገሮችን ባለማወቅ የሚያወግዝ ቢሆንም እኛ ግን እናበረታታለንሽ። እንዲህ የሚሉ ሰዎች እናበረታታለን ከልባችን። እሺ መች ነው ካቴና አስሬልሽ ማን ነው ቀለበት አስሬልሽ የምንጋባው? አላቅም። ምን ማለት ነው አላቅም? ላንቺ ይሄም ልክ አይደለም። አላቅም አይደለም ማለት ልክ አይደለም። የሆነ ነገር ሴት እንደሆነ መሆን አለበት አይደል? ቪዥን ፕላን ሊኖር ይገባል። እሺ ብዬ አይደለ እንደዚህ የምመላለሰው እንደ እስረኛ ጠያቂ አላሳዝንሽም? ያው ታውቂልኝ ቤተሰቦቼን ነገር አሁን ራሱ ሞዴስ ልግዛ ብዬ ነው የወጣሁት። እሺ ወይ ለምን እንደዚህ አናደርግም? እንዴት? ይኸውልሽ ቀለል ያለ ወንጀል ሰሪና ከዛኛ ጣቢያ መተሽ እጅሽን ትሰጫለሽ። ከዛ የተወሰነ ጊዜ መታሰርሽ ስለማይቀር ያኔ ቀን በቀን እንገናኛለን። አሬ ክፉ ነው። አሬ ክፉ ነው። ሊያስራት ከርቸሌ ሊያስገባት እሱ የግድ ለማግኘት ሲል በየቀኑ ይሄ ሁላ እንዲህ ነው የፍቅር ዕዳ ማለት። እሺ ማለት የምሬን ቀን በቀን እንገናኛለን። እኔ የሚቀርበኛል እዚህ ድረስ ከመጣ ሰማኛለሁ። ሁለተኛ ጠገቤ እንዳትደርስ ነው። እንደዛ ነው ነው። ተኩላ 01 ይሰማል። በመንገዴ ላይ መታወቂያ ላይ ያዘች እድሜዋ ከ25 እስከ 30 የሚገመት ወጣት ሴት አግኝቻለሁ። አሁኑኑ በቁጥጥር ስር አውሏት። አሁኑ ቀጥ ወደ ቤት ተባልጭና አያችሁ አይደል? ስለዚህ ባይዘዊያችን ላይ እዚህ ቻናል ውስጥ ብትመጡ ሰዎች ማለት ነው እንትን ብቻ አታገኙም። ዝም ብላችሁ ስቃችሁ አትወጡሽ። ተምረን ነው የምንወጣ በስርዓት ታይማችንን ዌስት አናደርግም። እችን 10 ብትሆን 15 ደቂቃ ብትሆን 20 ደቂቃ አብረን የምንቆይባትን ሰዓት ዌስት አናደርጋትም። እንዝናናባታለን፣ እንማርበታለን። እሺ ይሄ ሙሉ ጋራንቲ እሰጣችኋለሁ። ለዚህ ወደ ጣቢያ ቀጥ ላንተ ብዬ እኮ ነው የወጣሁት። እንግዲህ ምንም ማድረግ አይቻልም። ማንም ሰው ከህግ በላይ አይደል። እባክሽ ፍቅረኛ እኮ ነኝ። ረሳኸኝ ነበርሽ። እባክሽ ነበርሽ አላል ሽምጥጥ። እባክሽ ሽምጥጥ አረጋት። በቃ እንዲህ ነው። አብዛኞቻችን አይመስልም ፖሊስ ሲዳረግ ብቻ ምናምን ነው የምናውቀው አብዛኛው። ስለዚህ ምልከታውን ይቀይሯል። አያችሁ አይደል? እንዲህ ማለት ቅሜ ነው ቅሞኝ። ይሄ ልጅ የሆነ ሰዓት ላይ ሰክሮ መጥቶ ፋዘርን አንተን የሰከረ ምናምን ብሎት ነበረ። ጡዞ መጥቶ ነው እንጂ ጡዞ መጥቶ እና አሁን ደግሞ ቆሞ ነው መሰልና እስኪ እንየው። ሀጅሬው ዛሬ ማመሻ ባንኳኳ ብሩን አልሰማልከኝ እኮ እና በምን ገባ እንዴ? አድሮ ዘዬ እኮ ነው የገባሁት። ለምን ባጥር ትገባለህ? አትደውልልኝም? ስልኬ ዘግቶ ነው አባዬ። እሺ አሁን ና ግባ። እንዴ ምኑን ገባሁት? በሩን ክፈትልኝ እንጂ። ለካ በሩ ቁልፍ ነው። በልሽ እዛው ጠብቅ። በእናትህ ወለ ክፈትልኝ። አሁን በር ላይ ነው ተቆመኝ። ፋዘርዮ ሙድ ያዘ ነው እንዴ? ለካ ቁልፍ ነው ያለው። ለካ ቁልፍ ነው ያለው። ይኸውላችሁ ጧዘ አሁን ቃበ እንዲህ ነው እሱ ሲዞ ቤት። ስለዚህ ግረፉ ልጆችን ግረፉ። ትልቅ ቢሆኑ የሚመጡ አንዳንድ ልጆች አንቺ ጀለስ ታስታውሳታላችሁ? ፔስ አረ እየተዝናናብኝ ነው ያለችው ጀለስ የሆነ ሰዓት። አሁን ደግሞ እስኪ አሁን እየሳቀሽ ነው። ትናንትና ዝም ብዬ ምናምን እያለች አይ ወይ ስታለቅስ ማየት አልፈልግም። ስወት ነው ሰከንዳ
ወይኔ ተደብድቦ እንደሆነ ቅድሚያ አታውሩሽ። ሁላችንም ሰው ጋር እኮ እንደዚህ ያለ ቅድሚያ ጎል ሳይከቱ ቢያወሩ ሰዎች አሉ። ይሄስ ከቶ ነው ደው ፒኤስ እግሩ ሁሉ ነው የሚንቀሳቀስ። በስሜት ነው የሚጮት ጅልስ ተበላች። እንዲህ ነው ፒኤስ። አንዳንዴ ታሸንፋላችሁ፣ አንዳንዴ ትሸንፋላችሁ። እንዲህ ነው በቃ የሀገራችን ባለሀብቶች ኢንተርቪው። ኦኬ እንግባው እንጀምር። እሺ አስጀምር። ትታይልኝ። እሺ አስገባለት። ይጫዋል በነገው ወደ ስራ እንግባ። እሺ ጀምር። እሺ በመጀመሪያ አክብረውን እዚህ ድረስ ስለመጡ በጣም እናመሰግናለን። ችግር እኔም በጣም አመሰግናለሁ አግዳጋችሁ ስለጋበዛችሁ። የመጀመሪያ ጥያቄያችን የሚሆነው እንዴት እንደዚህ ሀብታም ሊሆኑ ቻሉ ነው። እንደምትጠይቀኝ አውቄ ነበር። እንቁላል ሽጬ እንዳትልራፍ። እኔ ከሊስትሮ ነው የተነሳሁት። ይሻላል ሰርቼ ነው ለዚህ ደረጃ እንትን ያልኩት። በጣም የሚደንቅ ነው። ከሊስትሮ መነሳቱ ጠንካራ ሰው መሆኑን ነው የሚያሳየው። ግን መሀል ላይስ ምንድን ነው ሲሰሩ የነበረው? እኮ ሊስትሮ ሰራው ማለት ነው። በጣም ይቅርታ ግን ከሊስትሮ በአንዴ ወደ ህንፃ ባለቤትነት አይኬድም። ሊስትሮ ሰራው ምን ሌላ ባለሀብት ምን ሰንደተ ይረጋጉ። እንትን አድርግልኝ። ስራውትን መጠየቅ እንዲህ ያስደነግጣል። ብን አንሰጋሽ ታክሲ ረዳት አላለ። ያው እኛ አላውቀዋለሁ እኮ መንገዱን እንድናውቀው እኮ ነው። እኛ ሀብታም እንድንሆን ንገሩን። እሺ የምታዩት ደግሞ ባለሀብቶች ካላችሁ እስኪ ኮሜንት ላይ ጻፉልኝ። የሆነ ሀሳብ ለ21 ዓመት ወጣት የሚሆን የስራ ሀሳብ ምንም ወጭ ማያስወጣ ጉልበት ግን አለኝ። ጉልበት አወጣለሁ፣ ወጭ ግን ማያስወጣ እጠብቃለሁ። እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው ምንድነው ያ ነገር? ይሄማ እንትን ነው አላላቦባዲ ምንድነው? አውቃለሁ። ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ አውቃለሁ። ስማ ሰላም ነው። ምንድነው ይሄ? ሰላም ነው አላል። ሌላ ማለት እዛ እንደዚህ አይነት አስጎብኝ አለ እንዴ? እንደዚህ ቢያረግ ሰው የለም። የሰው ስም አጣጥፉ። ቀሉ ነው። በጣም ደስ የሚለው እንደ በርጦሜዎስ አሁን እየመጡ ነው። ከእንትና ጋር ደግሞ ከልጅ ረውድ ጋር ደግሞ ያበረ ድሮ ሰርተዋል። ልብ ነው ያፈሱ። የእነሱን ቪዲዮዎች ቼክ አድርጉ። ያው እንግዲህ ጋይስ ለዛሬ ነበርና ቪዲዮ ይህንን ይመስል ነበር። አይ ሆፕ በደንብ እንደተዝናናችሁበት እንደወደዳችሁት። ሀሳብ አስተያየት መልእክት ካላችሁ ኮሜንት ላይ ጻፉልኝ። ይህን ቪዲዮ ላይክ ሳታረጉ ሰብስክራይብ ሳታረጉ አትውጡ። በህግ አምላክ ብያለሁ። ስለዚህ ሌላ ወንድማችሁን ለማገዝ ቪዲዮን ላይክ ቻላሉ ሰብስክራይብ አድርጉ። በቀጣይ ባሪስ ቪዲዮ እስክንገናኝ ድረስ ፒስ አውት።